ኦቲዝም በጣም እየበዛ ነው፣ ኦቲዝም እና ክትባት፣ ለኦቲዝም ሊሆኑ የሚችሉ አዳዲስ መድኃኒቶች፣ እንደዚህ አይነት ነገሮችን አሁን መስማት በጣም እየተለመደ መጥቷል። እነዚህ ነገሮች ማወቅ ጠቃሚ ቢሆንም ነገር ግን በመሰረታዊነት ኦቲዝም ሲጀምር ምን አይነት ምልክቶችን ያሳያል የሚለው ለወላጆች በጣም ጠቃሚ ነው። ኦቲዝም ሙሉ ለሙሉ የሚል ነገር ግን ቀድሞ ከታወቀ ለውጥን ማምጣት የሚቻልበት አይነት ቀድሞ መለየት በጣም ወሳኝ ነው። በዚህ ቪዲዮ ስለ ኦቲዝም የተወሰነ ነገር እናወራለን። በዋነኝነት ግን ኦቲዝም ሲጀማመር ቶሎ ለመለየት የምንችልበትን ከ1 ዓመት ተኩል እስከ 2 ዓመት ባሉ ህጻናት ላይ ማየት የምንችላቸውን 5 ምልክቶች የምነግራችሁ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። እንዲሁም ደግሞ ሰብስክራይብ በማድረግ በየሳምንቱ የምንለቃቸው አስተማሪ ቪዲዮዎች ቶሎ እንዲደርሷችሁ ማድረግ ትችላላችሁ። ከጥቂት ሳምንታት በፊት አንድ ሆስፒታል እየሰራው እያለ አንድ እናት የ7 ዓመት ልጇን ይዛ ወደ ሆስፒታላችን ትመጣለች። ልጇ ሌላ ቦታ ክትትል እንደነበረውና አሁን ደግሞ እኛ ጋር ክትትል ማድረግ እንደምትፈልግ ትነግረናለች። ኦቲዝም እንዳለበት ስትነግረን ከመቼ ጀምሮ ነው ኦቲዝም መኖሩን ያወቅሽው አልናት። ከ5 ዓመቱ ጀምሮ እንደሆነ ነገረች። ይህ ማለት ከ2 ዓመት በፊት ጀምሮ ማለት። እንዴት እስከዛ ቆየ ስንላት አንዳንድ ምልክቶችን እያሳየ ነበር፣ ነገር ግን ቤተሰብም እኔም አካባቢ ላይ ያሉ ሰዎችም ይተዋል እያል ሳናሳየው ዝም አለ። ከዛ የዛሬ 2 ዓመት ሐኪም ቤት ወሰድኩት፣ ወደ ትልቅ ሆስፒታል ላኩኝ፣ እዛ ኦቲዝም እንዳለበት ተነገረኝ አለች። ይህንን የምነግራችሁ እንደዚህ ህፃን ሳይዘገይ ቶሎ ኦቲዝም እስከ 3 ዓመት ባለው ጊዜ ከታወቀ የመሻሻል እድሉ የተሻለ ወይንም ደግሞ የበለጠ ስለሚሆን ብዙ ያደጉ ሀገራት 18 ወር ላይ የኦቲዝም ምርመራ ያደርጋሉ። ማንኛውም ጤነኛ ልጅ 18 ወር ሲሞላው ስክሪኒንግ የሚባል ኦቲዝም አለበት የለበትም የሚለውን ለመለየት ለኦቲዝም የሚሰሩ ሊስቶች አሉ። እሱን በመያዝ ሁሉንም ህፃናት ቼክ ያደርጓቸዋል። እኛ ሀገር እንደምታውቁት እንደዚህ አይነት ስክሪኒንጎች ብዙም የተለመዱ አይደለም። ስለዚህ ብዙ ልጆች ኦቲዝም እንዳለባቸው የምናውቀው በጣም ከቆየ በኋላ፣ እሱ ደግሞ ህክምናውን በጣም አስቸጋሪ ያደርገዋል። የኦቲዝም ከብዙ ህመሞች ጋር ሊመሳሰል ስለሚችል ይህ ኦቲዝም ነው አይደለም ለማለት ባለሙያ ያስፈልጋል። በዋነኝነት ኦቲዝም የሚያሳያቸውን 2 ምልክቶች ነግራችሁና ከዛ በመቀጠል ደግሞ ቶሎ ለመለየት የምንችልባቸው ልጆች ገና 1 ዓመት 2 ዓመት እያሉ የሚያሳዩቸው ምልክቶች ምንድናቸው የሚለውንም የምነግራችሁ ይሆናል። የኦቲዝምን ዋና ምልክቶች በ2 ክፍሎች ከፋፍሎ ማየት ይቻላል። ኤ እና ቢ ብለን እንክፈላቸው። ኤ የሚባለው ማህበራዊ መስተጋብርን የሚያጠቃበት ሲሆን ቢ የምንለው ደግሞ ተደጋጋሚ ባህሪያትና የተወሰኑ ባህሪያት የሚለውን ያጠቃልላል። ከኤ ስንጀምር ኤ ወይም ማህበራዊ መስተጋብር ያልነው ውስጥ 3 መሰረታዊ ነገሮች አሉ። የመጀመሪያው ኦቲዝም ያለባቸው ልጆች ሶሻል ነገር ላይ ይቸገራሉ። ከሰው ጋር ተግባብተው መጫወት አይችሉም። ልጆች ሲስቁ አብረው እየሳቁ፣ ሲናደዱ አብረው እየተናደዱ አብረዋቸው መጫወት አይችሉም። ለምሳሌ አይን ላይን እየተያዩ መጫወት አይችሉም። አንዳንድ ጊዜ ኦቲዝም ያለባቸው ልጆች በጣም ሌሎች ልጆች ጋር ፊት ለፊታቸው ምቾትን በሚነሳ መልኩ አጠገባቸው ይቀርባሉ። ከዛ በተጨማሪ ሼርድ አዌርነስ የምንለው ከሌላ ልጅ ጋር ለምሳሌ ኳስ ብትሰጧቸው አብሮ ሄዶ ኳሷን አይቶ ይዞ ለመጫወት ኦቲዝም ያለበት ልጅ ይቸገራል። ይሄ አንደኛው በኤ ውስጥ የምናየው ሲሆን ሁለተኛው ደግሞ ነን ቨርባል ላንጉዌጅ የምንለው ብዙ ጊዜ ስንግባባ የምልክት ቋንቋዎችን እንጠቀማለን አይደል? በምልክት ና ልንል እንችላለን፣ ሂድ ልንል እንችላለን፣ ልንኮሳተር እንችላለን፣ ልንስቅ እንችላለን። እነዚህ ነገሮች ኦቲዝም ያለባቸው ልጆች በፍጹም አይረዷቸውም። በኤ ውስጥ ያለው 3ኛው ኦቲዝም ያላቸው ልጆች ከሌሎች ልጆች ጋር ጨዋታ ለመጀመር ይቸገራሉ። እንደምንም ብለው ጨዋታ ቢጀምሩ ራሱ አብሮ ለመቀጠል ይቸገራሉ። ሌሎቹ ልጆች ሲስቁ እነሱ ሊያለቅሱ ይችላሉ። ወይም ሌላ ልጅ ወድቆ ለምሳሌ ቢያለቅስ እነሱ ሊስቁበት ይችላሉ፣ ትክክለኛ ኢሞሽን ስለሌላቸው ማለት ነው። ማህበራዊ መስተጋብር እነዚህ 3 ነገሮች ሲይዝ ቢ ያልነው ደግሞ ተደጋጋሚ ወይንም ደግሞ የተወሰኑ ነገሮችን ብቻ ማድረግ በሚለው ውስጥ 4 መሰረታዊ ነገሮች አሉ። የመጀመሪያው ተደጋጋሚ የሆኑ እንቅስቃሴዎች ናቸው። እጃቸውን በተደጋጋሚ ማራገብ ሊሆን ይችላል፣ የሆነ ነገር በእጃቸው መምታት ሊሆን ይችላል፣ ቁጭ ብለው ወደፊት ወደኋላ መወዛወዝ ሊሆን ይችላል፣ በጭንቅላታቸው በተደጋጋሚ አንድ ነገር በቴስታ እንደመምታት አይነት ባህሪም ሊሆን ይችላል። አልፎ አልፎ ደግሞ በጥፍሮቻቸው ጫፍ በተደጋጋሚ መራመድም አንዱ መገለጫ ነው። ሁለተኛው በቢ ውስጥ ያለው ደግሞ ኦቲዝም ያለባቸው ልጆች አንድ ነገር ከያዙ ሙጭጭ ነው። የሆነ ጨዋታ ከጀመሩ ምንም ብትሏቸው ከዛ ጨዋታ ውጪ ሌላ ነገር ማድረግ አይችሉም። ሌሎች ልጆች ከጎናቸው የሞቀ ጨዋታ እየተጫወቱ ሊሆን ይችላል። እነሱ ግን ከያዙት ነገር ላይ በፍጹም ንቅንቅ አይሉ። 3ኛው ከዚሁ ጋር ተመሳሳይ የሆነው አንድ ነገር ከያዙ ከዛ እናውጣችሁ ወይንም ከዛ እንውሰዳችሁ ብትሏቸው የሆነ መጫወቻ ይዘው ያንን መጫወቻ ብትቀሟቸው በጣም ነው የሚናደዱት፣ በጣም ነው የሚበሳጩት። 4ኛውና የመጨረሻው በቢ ውስጥ የምናየው ደግሞ አካባቢ ላይ ባሉ ድምጾች ሊሆን ይችላል፣ መነካት ሊሆን ይችላል፣ የተለየ ስሜት ነው ያላቸው። አንዳንድ ሰውን የሚያስደነግጥ በጣም ከፍተኛ የሆነ ጩኸት እነሱ ምንም ላይመስላቸው ይችላል። በጣም ትንሽ ጩኸት ደግሞ አንዳንዴ በጣም ሊረብሻቸው ይችላል።
ይህ አራተኛውና የመጨረሻው በቢ ውስጥ ያለው ነገር። እነዚህ ኤ እና ቢ ያልኳቸው ሁለቱ ግሩፖች በመሰረታዊነት ኦቲዝምን ለመለየት የምንጠቀምባቸው መስፈርቶች ሲሆኑ ከዛ በተጨማሪ ደግሞ ኦቲዝም ነው ለማለት ህይወታቸው ላይ ጫና መፍጠር ይኖርበታል። ከዛ ደግሞ ሌሎች ኦቲዝምን የሚመስሉ ነገሮች አለመሆናቸውን ማረጋገጥ ያስፈልጋል። ኦቲዝምን ደግሞ ቶሎ ለመለየት መጀመሪያ ከ1 ዓመት ተኩል እስከ 2 ዓመት አካባቢ ያሉ ልጆች የሚያሳዩቸው 5 መሰረታዊ ምልክቶችን ልንገራቸው። የመጀመሪያው ፑር አይ ኮንታክት የምንለው ነው። ኦቲዝም ያለባቸው ልጆች አይን ላይን ከሌላ ሰው ጋር መታየት አይችሉም። ሁለተኛው ስማቸው ሲጠራ አለመመለስ ነው። ብዙ ጊዜ ልጆች ከ9 ወር እስከ 12 ወር ባለው ጊዜ ስም ሲጠራ ይመልሳሉ። በነገራችን ላይ የልጆችን እድገት የሚመለከት ቪዲዮ ከዚህ በፊት የሰራሁላችሁ ስለሆነ እሱን ገብታችሁ ልጆች በተለያየ እድሜ የሚያሳዩትን የእድገት ደረጃ ማየት ትችላላችሁ። ሶስተኛው ደግሞ በጣም ተደጋጋሚ የሆኑ ነገሮችን ማድረግ ነው። በጣም ትንሽ የሆኑ ልጆች መጫወቻ እንሰጣቸዋለን አይደል? ኦቲዝም ያለባቸው ልጆች የምንሰጣቸውን መጫወቻ ተመሳሳይ ነገር ነው የሚያደርጉት። ለምሳሌ መጫወቻውን ዝም ብሎ ማሽከርከር ሊሆን ይችላል። መሬት ላይ በተደጋጋሚ መምታት ሊሆን ይችላል። መጫወቻውን ከአንድ እጅ ወደ አንድ እጅ በተደጋጋሚ ማቀየር ሊሆን ይችላል። እንደዚህ አይነት ተደጋጋሚ ነገር ነው የሚያደርጉት። ይሄ ሶስተኛው ሲሆን አራተኛው ደግሞ ብቸኝነት ወይንም ደግሞ ብቻ መሆን ይመርጣሉ። ልጆች ግቢ ውስጥ ተሰብስበው አጠገባቸው እየተጫወቱ ሊሆን ይችላል። እነሱ ግን አንድ ዕቃ ላይ ቁጭ ብለው የሚጫወቱ ከሆነ ወይንም ደግሞ አሻንጉሊት ይዘው ለምሳሌ እዛ ላይ ብቻ ሙጭጭ የሚለው አይነት ከሆነ አንደኛው የኦቲዝም መገለጫ ሊሆን ይችላል። አምስተኛውና የመጨረሻው ለነገሮች ያላቸው ሪስፖንስ ወይም ምላሽ ነው። ለጩኸት ሊሆን ይችላል፣ ለመነካት ሊሆን ይችላል፣ ለምግብ ሊሆን ይችላል። ከሌላው ሰው የተለየ ምላሽ ነው ያላቸው። በጣም የሚያስደነግጥ ድምፅ ሰምተው ምንም ላይመስላቸው ይችላል። በተቃራኒው ደግሞ ለምሳሌ ብትቆነጥጧቸው ምንም ሪስፖንስ ላይ ያሳያቸው ይችላል። ከዛ በተጨማሪ ምግብ ላይም እንደዚህ አይነት ባህሪ ልታዩባቸው ትችላላችሁ። አንድ ብቻ ምግብ መውደድ፣ ሌላ ምግብ ስትቀይሩ አልበላም ማለትም አንድ መገለጫ ነው። እነዚህ 5 ምልክቶች ኦቲዝም ያለባቸው ትንንሽ ልጆች ከ2 ዓመት በታች ያሉ ልጆች የሚያሳዩቸው ምልክቶች ሊሆኑ ስለሚችሉ እነዚህን ምልክቶች ካሳዩና ቤተሰብ ጥርጥር ከገባው የሕክምና እርዳታ ማግኘት ይመከራል። ስለ ኦቲዝም መሰረታዊ ያልኳችሁን ነገሮች ያጋራሁበት ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። ቻናላችን ላይ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ዶክተር ናትናኤል ነበርኩ። ሰላም።